በ2017 ዓ.ም በዩቲዩብ ተለቀው ከፍተኛ እይታ ያገኙ 10 ሙዚቃዎች። 10ኛ ያሬድ ነጉ አልለምድም። ከ7 ወራት በፊት ለተመልካች የቀረበው ይህ የሙዚቃ ቪዲዮ በራሱ በያሬድ ነጉ የዩቲዩብ ቻናል ላይ የተለቀቀ ሲሆን እስካሁን ሰዓት ድረስ ከ8.2 ሚሊዮን ጊዜ በላይ ታይቷል። ያሬድ ነጉ አልለምድም። በ9ኛ ደረጃ ላይ የምናገኘው ከ8 ወራት በፊት በራሷ ዩቲዩብ ቻናል ላይ የተለቀቀው ዜሮ የተሰኘው የድምፃዊት ሜላት ቀለመወርቅ ስራ ሲሆን ይህ ጥንቅር እስካዘጋጀንበት ሰዓት ድረስ ከ8.5 ሚሊዮን ጊዜ በላይ እይታን በዩቲዩብ አግኝቷል። ሜላት ቀለመወርቅ ዜሮ። ጸባይ ግን ዜሮ 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 አመል ግን ዜሮ ዜሮ ዜሮ። በቅርብ ጊዜ መጥተው ተወዳጅነትን ካተረፉ ድምፃውያን መካከል የሆነችው ማህሌት ወንድሙ ዝም የተሰኘው ሁለተኛ ነጠላ ዜማዋ በተለቀቀ በ7 ወራት ውስጥ ከ9 ሚሊዮን ጊዜ በላይ እይታን በማግኘት 8ኛ ደረጃን ይዟል። የዚህ ሙዚቃ የግጥም ደራሲ ወንደሰዲው ሲሆን ዜማና ቅንብሩን የሰራው ፋኑ ጊዳቦ ነው። ማህሌት ወንድሙ ዝም ማለት ልክ አይደለም ግጥምና ዜማውን የሰራው ድምፃዊ አብዱ ኪያር ሲሆን ያቀናበረው ደግሞ ታላቁ አቀናባሪ አበጋዝ ክብረወርቅ ሺዮታ ነው። በተለቀቀ በ10 ወራት ውስጥ ከ9.2 ሚሊዮን በላይ እይታን በማግኘት 7ኛ ደረጃ ላይ ተቀምጧል። ዳዊት ጽጌ ዳርዳር በምትለቃቸው ሙዚቃዎቿ ከፍተኛ ተመልካች የምታገኘው ሰላማዊት ዮሐንስ ከ4 ወራት በፊት የለቀቀችው ሚዛን የተሰኘ ስራዋ ከ11.2 ሚሊዮን በላይ እይታን በማግኘት በ6ኛ ደረጃ ላይ ተቀምጧል። ሰላማዊት ዮሐንስ ሚዛን። መጠሪያዬ የተሰኘው የመጀመሪያ አልበሟን ከለቀቀች በኋላ የወጣው ይህ የቬሮኒካ አዳነ የሙዚቃ ቪዲዮ ከ11.4 ሚሊዮን በላይ እይታን ያገኘው በ10 ወራት ውስጥ ብቻ ነው። የዚህ ሙዚቃ ግጥምና ዜማ ደራሲ አቡዲ ሲሆን ሙዚቃውን ያቀናበረው ደግሞ ታምሩ አማረ ነው። እስከማውቀው ድረስ ያጠፋውት ያለ በትግረኛ ሙዚቃዎቹ የሚታወቀው አማኑኤል የማነ ከ8 ወራት በፊት የለቀቀው ንስክላ የተሰኘው ስራው ከ11.7 ሚሊዮን በላይ እይታን በማግኘት 4ኛ ደረጃ ላይ ተቀምጧል። አዳም መሐመድ እና ሀሊማ አብደላ የተጣመሩበት ሹቢቱ የተሰኘው የጉጂ ኦሮሞ ባህላዊ ሙዚቃ በ11 ወራት ውስጥ 11.8 ሚሊዮን በላይ እይታን በማግኘት 3ኛ ደረጃ ላይ ተቀምጧል። ሹቢቱ አስቻለው ፈጠነ ወይንም አርዲ በሚሰራቸው ባህላዊ የሙዚቃ ስራዎቹ ከቅርብ ጊዜ ወዲህ ተወዳጅነትን አትርፏል። ከ8 ወራት በፊት በለቀቀው አሞራው ካሞራው የተሰኘው ስራው በ8 ወራት ውስጥ ብቻ ከ14.3 ሚሊዮን በላይ እይታን በማግኘት 2ኛ ደረጃን ይዟል። አሞራው ካሞራው ሲሆን መጡ ነባል ነበረ ነሄደባቸው አሸነፍ ካልቀረ ከ4 ወራት በፊት በአንጋፋው ናሆም ሪከርድስ ዩቲዩብ ቻናል ላይ ተለቆ ተወዳጅነትን ያተረፈው የማክዝራ ተዋሃደ የተሰኘው ስራው ከ15 ሚሊዮን በላይ እይታን በማግኘት የ1ኝነት ደረጃን ይዟል። አካላትኪ ሰላም ይደይ በልብለኝ ሐዳ